ከሙስሊም ቤተሰብ ነው የተወለድኩት። ሙስሊምም ሆኖ ደግሞ በጥንቆላ ዓለም ውስጥ ያሉ ብዙ ቤተሰቦቻችን ባለውቃቢዎችን ጠንቋዮችን የሚቀባና ብዙም ደግሞ ዘመዶቻቸውን ጠንቋዮች የነበሩ እኔም ደግሞ በዛ ህይወት ውስጥ በጥንቆላ ህይወት ውስጥ የነበርኩ ጠንቋይ የነበርኩ ሰው ነኝ፣ ባለውቃቢ የነበርኩ ሰው ነኝና እንዲህ ሲነገር ጠንቋይ ማለት የሆነ ህይወቱ ዝም ብሎ ቀላል ነገር ይመስላል። እናውቃለን የሆነ መንፈስ ያለበት እንትን ያለበት ምናምን ብለን ነው የምናስበው። ዓለሙ ግን በጣም የከፋ ነው። የአንድ ዓመት ህፃን ሆኜ በጣም ታመምኩኝ። ነገሩ የጀመረው ያን ጊዜ ነውና የአንድ ዓመት ህፃን ሆኜ አጎራ ነበር። እናትና አባቴ ሲነግሩኝ መንፈስ በእኔ ላይ ይገለጥ ነበርና አጋጣሚ ሆኖ በጣም ታምሜ ሆስፒታል የካቲት ሆስፒታል ሞትኩኝ። የአንድ ዓመት ህፃን ሆኜ ዶክተሮቹም ውሰዱ በህይወት የለም ሞቷል ተብሎ ሲነግሯቸው እናቴ ያለቀሰች ወደ ጎዳና ነው የወጣቸው። አባቴ ደግሞ እኔን ይዞ በቃ ሞቷል ብሎ የሞተ ህፃን ልጅ ይዞ ወደ ቤት ሊመጣ ባለበት ወቅት እንደ ልማዳቸው ወይም ደግሞ በቤተሰባቸው እንዳለ የመንፈስ አሰራር አንድ ነገር አደረገች። መንፈስ እንደሆነ ገብቷት ስለነበር የሷም እናት አያቶችም ብዙዎች የሚገብሩላቸው በመናፍስት አሰራር ውስጥ የነበሩ ብዙዎች የሚሰግዱላቸው ባለውቃቢዎች ስለሆኑ ደራ ለሚገኝ በሰሜን ሸዋ ደራ የሚባል ከተማ አለ እና በዛ ላሉ መናፍስትን ለሚጠሩ ሰዎች ስማቸውን ጠራችና ስለትን አደረገች። ይሄ ህፃን ልጅ ወደ ህይወት ከተመለሰ የእናንተ ነው ብላ ነፍሴን ሸጠችው። ለሰይጣን በስለት አሳልፋ ሰጠችኝ። የሚደረገውን ነገር አድርጋ ተሳለች። ከተወሰነ ጊዜ በኋላ የሚደረገውን ነገር አድርጋ የሚለውን እያሰባችሁ ምን ሊደረግ እንደሚችል ሲጻፉ መንፈሱ እያስቆራኝ ነቃሁኝ። ከዛ በኋላ በብዙ ግብር ተገብሮ ለአቅመ አዳም እስኪደርስ ድረስ ተብሎ ግብር ተደረገለት። እናትና አባቴ ሲነግሩኝ ያን ነው የነገሩኝ። የህፃንነት ጊዜን ሳስብ እንደ ሌላው ልጅ አልተጫወትኩም። እንደ ሌላው ልጅ የሆነ የልጅነት ወራቴን የማስብበት ሜሞሪ የለኝም። እነዛ ትውስታዎች ሁሉ ከመናፍስት አደራር ጋር በአጋንንት ዓለም በጨለማ ዓለም ውስጥ በሌላ ዓለም ውስጥ ነው ያሳለፍኳቸው እና ከፍ እያልኩ 4 ዓመት 5 ዓመት እየሆነኝ 10ኛ ዓመት ላይ እናቴ ያን ታክ ስለነበር ብዙ መናፍስት ያሉበት ወይም መናፍስት የሚመሩ ሰዎች ባለውቃቢዎች ጋር ጠንቋዮች ጋር ይዛኝ ትሄድ ነበር እና በሄድኩበት ሁሉ ይናገር ነበር። ውቃቢ ሰው ከአራት አቅጣጫ እንዲህ አይነት መንፈስ ይመጣበታል፣ የሚያበላ ነው፣ ጀስ አይን ያለው ራእይ የሚናገር ነው፣ ብዙዎችን የሚያሰግር ነው፣ እንዲህ ይሆናል። ከአራቱም አቅጣጫ ዘመን ቆጥሮ 3ኛ ትውልድ ላይ ቆጥሮ የሚመጣ መንፈስ አለ እና ይሄን ልጅ ተንከባከቡ ተብሎ በሄድኩበት በውቃቢ ቤት ሰይጣን ለራሱ ማለት ነው ያ እና በዛ ይቀቡኝ ነበር፣ ጫቱፍታ ያደርጉ ነበር፣ የትልቅ ስፍራ ይሰጡኝ ነበር ህፃን ሆኜ ማለት ነው። ነገዴም ትልቅ ነው በመናፍስቱ አመራ እንትን ዓለም በዛ ቀበር ስለሚሄዱ እንደምመጣ እንትን ብሎ ስም አወጡልኝ። በአራቱም መናፍስቶች የምጠቀምበት ወይም ደግሞ ግብር የሚቀበልበት ስም ለአራቱም መናፍስቶች ያን ጊዜ ስም አወጡልኝ እና 4 ስሞች ነበሩኝ። ዛሬ 4ቱም ስሞች በኢየሱስ ስም ተደምስሷል፣ የሉም፣ የኔ አይደሉም። ሃሌሉያ። እና ምንድነው ልክ 10 ዓመት ስሞላ እንግዳ ነገር ውስጥ ገባሁ። እንግዳ ባህሪ ታይብኝ ጀመር።
ከልጆችም ከማንም ከቤተሰብም ተገልዬ የምበላው ነገር ሁሉ በቃ ሁሉ ነገር እየተለየ መጣ። በሰውነቴ ላይ በባህሬ ላይ የተለየ ነገር ትምህርት ቤት ሆኜ ይጥለኛል፣ ያስጎራኛል። ኤሌመንተሪ እየተማርኩ ከተማሪዎች ጋር አንድ ዴስክ ላይ ቁጭ ብለን እየተማርን ድንገት ያስጎራኛል እና በጣም ይደነግጣሉ። ከዛ አንድ ዴስክ ብቻዬን ይዤ በጣም ልጫወት ስፈልግ ሲሸሹኝ መንፈሱ እንትን ሲል በጣም ሌላ ነው የሚሆነው። ድምፁም ከኔ የሚወጣ እስከማይመስል ድረስ ብዙ ሰዎች እንደዛ ይላሉና በትምህርት ቤት በጣም ጎበዝ ተማሪ ነበርኩኝና መማርም እፈልግ ነበር፣ እንደ ልጅ መጫወት እፈልግ ነበር። ግን ከባድ ነገር ውስጥ ገባሁ። ድንገት ወስዶኝ የሆነ አገር ይወስደኛል፣ የሆነ ጫካ ይወስደኛል፣ የሆነ ወንዝ ይወስደኛል። ስመጣ እናቴ ታውቃለች። ወሰደው ትላለች። ትመልስና በአካል በስንስፋት ነው። አዎ በአካል አንዳንድ ጊዜ ደግሞ በመንፈስ በኋላ መጣበታለሁና የመንፈስ ልምምዱን ሳደርግ ሁለት አይነት ጉዞ ያደርጋል። አንዳንድ ጊዜ በስጋ አይምሮዬን ሳላውቅ የሆነ ሀገር ሄጄ እነቃለሁ። አንዳንድ ጊዜ ደግሞ ግብር እየተገበረ በመንፈስ በጣም ከባባድ ነገሮች ያለው የ10 ዓመት ሆኜ የ10 ዓመት ልጅ ሆኜ ወደ ትምህርት ቤት ወጥቼ ጫካ ተኝቼ ነው የምነቃው። ዛፍ ስር ሆኜ የሆነ እንትን ሆኜ እነቃለሁ ማለት ነው። አይምሮዬን ወስዶት የሆነ እንትን ያደርጋል። መናፍስቶች ይታዩኛል። በጣም 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 አስቸጋሪ ነገር ከአራዊቶች ጋር አራዊቶች ላይ ሰፍረው በቃ የሆነ ዛፍ ላይ አንበሳ፣ ነብር፣ የሆነ በቃ ዝንጀሮ፣ የተለያየ አራዊቶች ሆነው በቃ እንትን እያሉ ያንን ዛፍ ሆኜ ደግሞ አገኘዋለሁ እና ሰውነቴ ሁሉ የሆነ የኔ እስከማይመስለኝ ድረስ በብዙ መከራ ውስጥ አሳለፍኩኝና 10 ዓመት ላይ እናቴ እንደገና ውቃቢ ቤት እንደዚህ ባላደራ እንደሚባል እንደዚህ ውቃቢውን መንፈሱን በእኔ ላይ ተንከባክቦ የሚጠብቅ እንደ አባት ሆኖ እንትን የሚል ሌላ ባለ ውቃቢ በነገዳችን ነበረ። እዛ ወሰደችኝ እና ስታይ ይሄ አደም በአደም የሚገለጠው እንትን ነው። ስሙንም አደም ይሄኛው መንፈስ መጥቷል። ሌሎችም መናፍስቶች እየመጡ ነው። ለዚህ ይሄ ግብር ይሆን እንደዚህ ይደረግ አለ። በጣም ነው የምቀመው። ጫት እንትን ይሉኛል። ቡና በጣም ነው የምጠጣው። አንዳንድ ጊዜ በ10 ዓመቱ ወይም በ15 ዓመቱ አስቡት ጫት የሚቅመው። እናቱ በትክክል ለመንፈሱ ስለሰጠችው አመድም ቢሆን ካቃም ብላ ነው የምትሰጠውና ደግሞ ትልቅ ዘር ነን የሚሉት በመናፍስቱ በቤተሰቦቻቸው ከላይ ሲወልድ ሲወረድ የመጣ የሚጠበቅ ይመጣል ይወልዳል ተብሎ የሚጠበቅ ሰው ነው ይሄ ልጅ እና እንደዚህ አይነት ልጅ ሲመጣ ተብሎ ዘር ተቆጥሮ 7ኛ ነው 10 ምናምንኛ ትውልድ ተብሎ እሱ ላይ መንፈሱ መጥቶ ያረፈበት ለዛ ነው። እና ይሄ መንፈስ ደግሞ ዛሬ ላይ ዘምኖ ባህር ተሻጋሪ የሆነውን መጽሐፍ ቅዱስ ጨብጦ ሃሌሉያ ወይም ደግሞ ኢየሱስ ጌታ ነው ብሎ የሚመጣውን ከባህር ተስቦ ራዕይ ዮሐንስ ምዕራፍ 13 ላይ ያለው ማለት ነው። አንድ አውሬ ከባህር ሲወጣ አየሁኝ የሚለው መንፈስ አግኝቶታል ይሄ ልጅ። የዋህ ነው፣ በጎ ነገር መስሎት ነው የገባው። ግን ደግሞ እንዴት እንዳገኘው ስትሰሙ በጣም ትደነቃላችሁ። እስቲ አስቡት። ገና የስንት ዓመት ልጅ ነው? የ10 ዓመት ልጅ እያለ የ1 ዓመት ልጅ እያለ ያጓራ ነበረ። የ1 ዓመት ልጅ አስቡት። መንፈሱ ላይ ሆኖ ምልክት ያሳያል። የ1 ዓመት ልጅ ሆኖ ካጓራ ልጆቻችሁ ሲያለቅሱ ጉሪያ ይሁን ለቅሶ ይሁን መለየት እስኪከብዳችሁ ድረስ አንዳንድ ጊዜ እኮ የሚያስደነግጡ ልጆች አሉ። ቀጥሎ ደግሞ ትምህርት ቤት ሲሄድ ተማሪዎች ይፈሩ ነበር። ክላስ ውስጥ ሆኖ ያጓራ ነበረ። ትምህርት ቤት ክላስ ውስጥ የተናገረውን እየደገምኩ አይደለም። የመንፈሱን ኃይል ፍላጎት እንዴት እንደሚያሳይ በመንደሩ ተፈሪ እንዲሆን ባለበት ቦታ ላይ ይሄ ልጅ በቃ ቤት ይቀመጥ እንዲባል ወደ ትምህርት ቤትም እንዳይሄድ መንፈሱ ልጁ ከትምህርት ቤት የሚያስቀርበት መንገድ ነው ማለት ነው። ለህፃናት ሳይሆን ወይ ለአዋቂዎች ተሸልሞ እንዲቀመጥ ቁጭ ብሎ ጫት እንዲቀም ነው የተፈለገው። ይኸው መጨረሻ ላይ ጫት እየቃመ እንዲቀመጥ ተደረገ። ይሄንን ነበር የሚፈልገው ሰይጣን። ቁጭ አለ ያለ ትምህርት እንዲሁ መንፈሱ ጭንቅላቱ ላይ ሊቀመጥበት ነው የፈለገው ማለት ነው። ይሄ መንፈስ ደግሞ ልጁም ሳያውቀው ሳይፈልገው ስለሆነ የገባው ቤተሰብ ፈልጎት ስለሆነ ያስገባው
የሰፈር ሰውም የተለያዩ ሰዎችም የሚፈልጉት መንፈስ ስለሆነ እንዴት እንደሚያስቀጥለው እዩ።